ሰላም ሰላም የብሬነሪ አካዳሚ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እንደተለመደው የሳት ጥያቄ ይዘን መጥተናል። ኢትስ ቤዚካሊ ትሪኪ ነገር ነች። ቀለል አድርገን እንሰራታለን ማለት ነው። ሶ ጥያቄያችን ምን ይላል? ኢትስ አባውት ኪው ኤክስ ፕላስ ዋይ ኢዝ 5 ኤክስ ታይምስ ዋይ ሂር ኢዝ ዋት ዜር ኢዝ ታይምስ መልቲፕሊኬሽን አለ ማለት ነው። ኤክስ ፕላስ ዋይ ኢዝ 10 ኤንድ ፋይንድ 1 ኦቨር ኤክስ ፕላስ 1 ኦቨር ዋይ ነው የሚለን ማለት ነው። ሌትስ ከም ሂር ሶሉሽን 1 over x plus 1 over y is how much ነው የሚለን አይደለ? ሶ ይሄን ለመፈለግ basically we have to remember what the concept of the rational number addition እናስታውሳለን ማለት ነው። rational number እንዴት አድርገን ነው አድ የምናደርገው? ሶ ይሄንን አድ ለማድረግ basically let's show you ምን ይላል rational number ላይ a over b plus c over d ታስታውሳላችሁ አይደለ? ይሄን basically ለመስራት bd እናደርገዋለን። ያ ማለት ዘ ዲኖሚኔተሩን እናባዛና ሶ ክሪክሮስሊ እንደምራለን ማለት ነው ጋይስ። ኤዲ ፕላስ ቢሲ ይሆናል ማለት ነው። yes ሶ ይሄንን ተጠቅመን እንስራ። ሶ እንትኑ ስንት ነው? ዲፈረንት ስለሆኑ ኤክስ ዋይ እናደርጋለን እዚህ ሂር ኤክስ ዋይ ሶ ዋይ ፕላስ yes ኤክስ ዋይ ፕላስ ኤክስ ይሆናል። ለምን 1 ታይምስ ዋይ ስንት ነው? ዋይ ነው። 1 ታይምስ 1 ኤክስ ታይምስ 1 ደግሞ it becomes x ይሆናል ማለት ሶ ይሄ ማለት ኮሚታቲቭ ፕሮፐርቲን በመጠቀም ምን ማድረግ እንችላለን? x + y መሆን ይችላል ማለት ነው። yes addition is commutative property over y then simply substitute ማድረግ ነው ማለት x + y ስንት ነው? እዚህ ጋር just ሲንግል ቫልዩ አይደለም just substitute የምናደርገው ማለት ነው። yes x + y 5 ተሰጥቶናል 5 over x y ስንት ነው? 10 ተሰጥቶናል ማለት ነው። then which is what 1 over 2 finally which is 0.5 ይሆናል ማለት ነው። so it's very simple and very tricky one ማለት ነው። so እያንዳንዱ ነገር አስታውሰን በዚህ መልክ እንሰራለን። ቴንክ ዩ አመሰግናለሁ።